የስደተኛው ማስታወሻ ድርሰት ተስፋዬ ገብረአብ ትረካ ፋና ለማየው ክፍል 1 ከአምስተርዳም በፈጣን ባቡር ተሳፍሬ አመን ከተባለ ከተማ ከወረድኩ በኋላ እንደገና በአውቶቡስ 10 ደቂቃ ተጉዣለሁ። የያዝኩት ቁራጭ ካርታ እንደሚጠቁመኝ ከሆነ በሆላንድ ግዛት ጀርመን ድንበር ላይ ይገኛለሁ። ቴላፕል እንደሚባል ወደ ተነገረኝ የስደተኞች ካምፕ በእግር እየተጓዝኩ ነው። ሆኖም በርቀት ምንም የሚታየኝ ካምፕ አልነበረም። አንዲት ብስክሌት ብቅ አለች። ገና በሩቁ ብስክሌት ጋላቢው ጥቁር መሆኑን ለየሁት። እየቀረበ ሲመጣም ሶማሌ መሆኑን አወቁ። እጄን ብድግ አደረኩ። ብስክሌቷ ልጓም ያዘች። ሰላም አለይኩም። ወአለይኩም አሰላም። እንግሊዝኛ ትናገራለህ? ትንሽ ብቻ። ቴላፕል የስደተኞች ካምፕ ከዚህ ሩቅ ነው? ወደ ምጓዝበት አቅጣጫ እጁን ዘርግቶ አብራራልኝ። ደቂቃ ቀጥ ብለህ መሄድ ከዚያም ትልቅ በር አለ። እሱ አይደለም፣ በሩን አልፈህ መሄድ ከዚያም ወደ ግራ መታጠፍ፣ ሌላ በር ታገኛለህ። እሱን ማለፍ፣ እንደገና 200 ሜትር ያህል መሄድ በቀኝ በኩል ወደ ግቢ መግባት፣ ደጃፉ ላይ ቢጫና ቀይ ቀለም ኮንቴነሮች ማግኘት፣ እሱ ሪሴፕሽን ነው። ከዚያም ሆላንዳውያኑ አንተን መቀበል። አላህ የተመሰገነ ይሁን፣ ጥሩ ሰዎች ናቸው። ማብራሪያውን እንዳበቃ አንተም ስደተኛ ነህ ስል ጠየቅሁት። ልክ ነው ካለ በኋላም መልሶ እሱን ጠየቀኝ። ከኢትዮጵያ ነህ ወይስ ከኤርትራ? እየሳቁ መልስ ሰጠው። ሁለቱም የኔ ናቸው። ሶማሌውን ተሰናብቼ መንገዴን ስቀጥል ለብቻዬ ከራሴ ጋር ማጉረምረም ያልቀረም እንደ ነጎድጓድ። በእርግጥ ምን ሀገር አለኝ ብዬ ነበር ያጉረመረምኩት። ማመን ስለማልፈልግ ግን እኔም ሀገር አለኝ እላለሁ። አገር ግን የለኝም። አገርና ህልም ያለው ሰው እንዴት ሻንጣውን ይዞ ከሀገሩ ይህን ያህል ርቆ ይሰደዳል? የሚቦረቡር ጥልቅ ሐዘን ልቤን ሞልቶታል። አንዳንድ ጊዜ በጣም የምናከብራቸው ሰዎች ድንገት በሞት ሲነጠቁ ሞራላችን ድቅቅ ብሎ ምድር ባዶዋን የቀረች እንደሚመስለን አይነት ደባሪ ስሜት ነበር የደበተኝ። ለምን እንዲህ ያለ ስሜት አደረብኝ? ምክንያቱም በትክክል አላውቅም። በተፈጥሮዬ በምንም ነገር የማልረካ ሳልሆን እንዳልቀረው ገምታለሁ። ምናልባት ግን ከወገን በመራቄ ባዕድነትና ብቸኝነት ተሰምቶኝም ይሆናል። አገር አልባ ኮንኩማ ቆየሁ። ቋሚ ማረፊያ ጎጆ ፍለጋ መጓዝ ከጀመርኩ 10 ዓመት ሊሞላ ምን ቀረው። ምንጊዜም የለመዱትን በመተው ርቆ መጓዝ በራሱ የሐዘን ስሜት የሚፈጥር ነው። በእርግጥም ከፊት ለፊቴ ሁሉም ነገር አዲስ ሆኗል። አዲስ ሀገር፣ አዳዲስ ሰዎች፣ አዲስ ገጠመኝ። በርቀት የሚታየኝ አዲስ ተስፋ ግን አልነበረም። በርግጥ ያለ ተስፋ ሰዎች አንዲትም ሌሊት ማደር አይቻላቸው። በርቀት የሚታይ ተስፋ ባይኖርም ግን በጨበጣ ተስፋ ማድረግ ለሰው ልጅ ተፈጥሯዊ ነው። ያ ገና ያልተጨበጠ የማይታይ ተስፋ ላልታወቀው የመጪው ዘመን ጉዞ ጉልበት እየመገበ በብርታት ያቆየናል እና በየዕለቱ ዓለም አዲስ ሆና ትወለዳለች በተስፋም። ይኸው እንደ ጃርት በድንችና በበቆሎ እርሻ መሃል በመጓዝ ላይ ይገኛለሁ። የበቆሎ እርሻ የረርና ከረዩን ያስታውሳል። እዚህ ግን ተራራ ቀርቶ መጠነኛ ቀበት እንኳን አይታይም። አገሩ እንደ ሰፊ ክብ ጠረጴዛ ሲሆን ሰማዩ እንደ አክምባሎ ጠረጴዛው ላይ ድፍት ብሎበታል። ክብርና ኩራቴ ላይም ጥቁር የብረት ቆብ የተደፋ መስሎ እየተሰማኝ ነበር።
ከ4 ዓመታት በላይ ከኖርኩባት ፕሪቶሪያ 9000 ኪሎ ሜትር ያርቄ ወደ ሰሜኑ ዋልታ ተጠግቻለሁ። በአንጻሩ የ19ኛው የዓለም እግር ኳስ ዋንጫ ጨዋታ በደቡብ አፍሪካ ላይ የተካሄደ በመሆኑ መላው ዓለም ቀልቡን ወደ ኔልሰን ማንዴላ ሀገር ልኳል። እኔ ኳስ አልወድም። የኳስ ተመልካቾች አለምክንያት የሚያብዱ ስራ ፈቶች መስለው ይሰሙኛል። በመሆኑ በዚህ ጊዜ ደቡብ አፍሪካ ላይ አለመሆኔ አልቆጨኝም ነበር። አጭር ሻንጣ የጎተትኩ በመጓዝ ላይ ነኝ። ከምሽቱ 2 ሰዓት ሆኗል። ፀሐይቱ ግን ገና አልጠለቀችም። ይህ ፈጽሞ የማይመች ከመሆኑ የሚረብሽ ስሜት ይፈጥራል። በትሮፒካል የአየር ጠባይ ስር ተወልጄ ያደግኩ እንደመሆኔ ወፈፊያው የአየር ጠባይ አልተመቸኝም። የሚመቸኝና የለመድኩት በቀን ፀሐይ በማታም ጨረቃ ሲሆን ፀሐይቱም ሰዓቷን ጠብቃ መግባትና መውጣት አለባት። እዚህ ሀገር ምን እየተካሄደ እንዳለ መገመት ያስቸግራል። የዚህ ሀገር ዶሮዎች ስንት ሰዓት ላይ ሆነው ወደ ቆጥ የሚዘሉት? ለመሆኑስ ቆጥ አላቸው? መንገዱ ላይ ሰው አይታይም። መኪና የለም። ድንች ልትበላ የመጣች የጃርት ፉጨት አይሰማም። እንደ አማራ ሀገር እረኞች ላሟ ርቃ ስትሄድ ሃይ ሃይ ነይ ተመለሽ ቡሬ የሚል ዜማዊ ድምጽ በርቀት አይሰማም። አካባቢው እንደ ገልማ ቃሉ ጸጥ ያለ ነው። በቀኝ በኩል ከድንቹ ማሳ ወዲያ ማዶ አፍሮ ዛፎች ጥቅጥቅ ብለው ይታያሉ። ደደው ይመስላሉ። እንደ አፍሪካዊ ከርዳዳ ጥቁር የብርሃን ስንጥር አያሳልፉም። የውሃ ቦዮች የመንገዱን ጠርዝ ተከትለው ተዘርግተዋል። ቀና ብዬ ሳየው ሰማዩ አልደፈረሰም። ሩቅ ነበር። ንጹህ ሰማያዊ ሰማይ። በርግጥ እንደ አፍሪካ ሰማይ ነው። የውሃ እጥረት ግን የለበትም። በአፍሪካ የፀሐይ ጉልበት የተመጠጠው ውሃ እዚህ እንደ ልብ ይዘረገፋል። አፈሩ ዋልካ ይመስላል። የአፈር ሽታ ግን የለውም። ስቀምሰውም ጣዕም የለሽና አሸዋማ ሆኖ አገኘሁት። በቆሎውንና ድንቹን በስርዓት ከመዘራቱ በቀር ከኛው ድንችና ከኛው በቆሎ ለውጥ የለውም። እነሆም በመጨረሻ የተነቀሉ ዛፎች ከሚከማቹበት የስደተኞች ማጎሪያ ደረስኩ። ሶማሌው በጠቆመኝ መሰረት ቢጫና ቀይ ቀለም ከተቀቡ ተገጣጣሚ ቤቶች አንዲት ነጭ ወጣት ብቅ አለች። ከፈገግታ ጋር ከጨበጠችኝ በኋላ ስሟን ነገረችኝ። ክላራ እባላለሁ። እኔም ስሜን ተናገርኩ። ወደ ቢሮዋ ይዛኝ ዘለቀች። የተረጋጋች ነበረች። በትህትና ነበር የተቀበለችኝ። የጠበቅኩትን የሰው መጨናነቅ፣ ግፊያና ወረፋ ባለማየቴ እኔም መረጋጋት ተሰማኝ። ይህ አውሮፓ ነው አልኩ ለራሴም። ወጣቷ ወደ ውስጠኛው ክፍል ስትገባ እኔ ኮሪደሩ ላይ ወንበር ያዝኩ። ወዲያው ተመልሳ መጣችና ጠየቀችኝ። ከሶማሊያ ነህ አይደል? የለም ከኢትዮጵያ ነኝ። አዎ ይቅርታ፣ ከሶማሊያ መስለኝ ነው። ይዛው የነበረው ወረቀት ላይ ያሰፈረችውን ሶማሊያ የሚል ቃል ሰርዛ ኢትዮጵያ ስትል ሞላችበት። እናም ፈርም አለችኝ። ፈረምኩ። ተመልሳ ደግሞ ወደ ውስጥ ገባች። ክላራ እንደገና ስትመለስ ወረቀትና ሰማያዊ ላስቲክ ከረጢት ይዛ ነበር። ሁለቱንም ካቀበለችኝ በኋላ እየመራች ወደ ደጅ ይዛኝ ወጣች። እናም በሩቋ አመለከተችኝ። የመጨረሻው ህንጻ ይታያል? ይታየኛል። እዚህ ህንጻ ላይ ቁጥር 38 ውስጥ ተመድበሃል። ከረጢቱ ውስጥ አንሶላና ብርድ ልብስ አለ። ነገ ጠዋት 8 ሰዓት ተኩል ሲል ከመዝናኛው አዳራሽ ትገኛለህ። መዝናኛው ማለት ያውልህ ከጎኑ ያለው የመመገቢያ አዳራሽ ነው። ከ8 ሰዓት በፊት ተነስተ ሻወር ወስደ ቁርስ ብላ። ፎጣና ሳሙና ከረጢቱ ውስጥ ይገኛል። ስለ ግቢው ህግ ነገ ከቃለ መጠይቅ በኋላ ማብራሪያ ይሰጣል። ስለ ትህትናዋ አመስግኛት ሳበቃ በዝምታ ወደ አዳራሹ አዘገምኩ።
እኔ ሪሴፕሽኑን ስለቅ ሴት የሚመስል ጠይም አረብ በእኔ እግር ተተካም። ግቢውን እየታዘብኩ አዘገምኩ። ግራና ቀኝ ከተዘረጉት ረጃጅም የስደተኛ ማከማቻ አዳራሾች ፊት ለፊት ህፃናት ኳስ እየተጫወቱ ነበር። አብዛኞቹ አረቦችና ሶማሊያውያን ናቸው። ምናልባት የኤሮ ኤዥያ ዜጎችም ሊሆኑ ይችላሉ። አርሜናውያንና ቱርኮች፣ ኢራናውያንና አፍጋኖች ከኛ የባሱ ስደተኞች ሆነዋል። ኳስ ከሚጫወቱ ህፃናት ባሻገር በየአዳራሹ ደጃፍ ላይ ክብ ሰርተው የሚያወጉ ጎልማሶችን እያየሁ አለፍኩ። በእድሜ የገፉ ወንድና ሴት በዝግታ እርምጃ ወዲያ ወዲህ ሲሉ አየሁ። ባልና ሚስት ሳይሆኑ አይቀሩም። ሐሳብ ገጽታቸው ላይ ጥቁር ድንኳኑን ጥሏል። እልፍ ብለው ደግሞ ቁምጣ የለበሱ ጎልማሶች በየደጃፎቻቸው ላይ ተቀምጠው ሲጋራ ያጨሳሉ። ከመላ ዓለም በተሰባሰቡ ስደተኞች መካከል አቋርጬ ወደ ተጠቆምኩት አዳራሽ አቀናሁ። ከመመገቢያና ከመዝናኛ አዳራሹ መካከል ላይ የልብስ ማጠቢያ ክፍል ይታያል። ደማቅ ረጃጅም ጀለቢያ የለበሱ የሶማሊያ ልጃገረዶች ደጃፉ ላይ ተኮልኩለው በከፍተኛ ድምጽ ምላሳቸውን ያንበለብሉታል። አንዷ ሌላዋን በምን አይነት ዘዴ እንደምታዳምጣት ለመረዳት በፍጹም አይቻልም። በአይኖቼ አበሾችን ለማግኘት እየተመኘው ወደ ተቆምኩበት አዳራሽ አቀናው። ወደ ባሻ ሆንኩ እንዴ? የለም ደህና ነኝ። ብዙ ያየው እንደመሆኔ መንፈሴ በቀላሉ የሚጎበጥ መች ሆኖ እንግድነት ተሰምቶኝ ይሆን? እሱስ ሊሆን ይችላል። በተለይ በዛሬ ሌሊት ስለማድርበት ክፍል ማሰብ ያልቀረም። በአንድ ክፍል ውስጥ ከሌሎች ሀገር ዜጎች ጋር ማደር ይችል ይሆን? በእርግጥ ከዓመታት በፊት በደቡብ አፍሪካ እስር ቤት ውስጥ ከማላውቃቸው አፍሪካውያን ስደተኞች ጋር 8 ሌሊት አሳልፌያለሁ። ያኔ ግን ተገድጄ እንደመሆኑ ምርጫ አልነበረኝም። አሁንስ ምን ምርጫ አለኝ? ከኢራናውያን አሊያም ከአፍጋኖች ጋር በአንድ ክፍል ውስጥ ታሽጎ ተግባብቶ መኖር ይቻላል? ለምን ያህል ቀናት? ያን ለመፈጸም የሚያበቃ ትዕግስት ይኖረኝ ይሆን? ሶማሌዎች ይገጥሙኝ ዘንድ ተመኘው። ምንም ቢሆን ጎረቤታችን ናቸው፣ እነሱ ይሻሉኛል። እንዲህ ያሉ ሐሳቦችን እያኘኩ ከአዳራሹ ደጃፍ ደረስኩ። ተመስገን አምላኬ የእንስሳት ፈጣሪ በረቂቅ ሕሊና ሁሉን አሳዳሪ እንዲሉ አንድ አበሻ በፈገግታ ተውጦ ወደኔ ሲመጣ አየሁ። ሰላምታም አልሰጠኝ። ከመድረሱ አበሻ ነህ ሲል ጠየቀኝ። እንዴታ ስል በደስታ መልስ ሰጠሁት። ከአበሻም ነገረኛ አበሻ አልኩ እየሳቁ። እሱ አልሳቅም። መቀለዴን ባይረዳ ይሆናል። ብሩክ እባላለሁ አለም። ብሩክ ሻንጣዬን ከመቀበሉ ሌሎች ሁለት አበሾች ከኋላችን ከተፋሉ። ያስኩትን የፕላስቲክ ከረጢትና ላፕቶፕ ያስኩበትን የእጅ ቦርሳ በመቀበል ተንከባከቡኝ። ብሩክ ያስኩትን ወረቀት ከተመለከተ በኋላ እኛ ክፍል ነው የተመደብከው ሲል በጎን ዜና አበሰረኝ። ወደ ፎቁ እየወጣን ሳለ ስሜታዊ ሆኜ ተናገሩ። ከአበሾች ጋር ግን በአንድ ክፍል መደባለሁ ብዬ አልጠበቅኩም ነበር። በእውነቱ እድለኛ ነኝ። አበሻ የሌለበት የዓለማችን ክፍል የለም ማለት ነው። መቼም በዚህ አይነት ሳይቤሪያ ወይም ግሪንላንድ ብንሄድ አበሻ ይኖራል። የኛ ሰው ምን ያልገባበት አለ? ቁራ የሆነ ህዝብ። ብሩክ እየሳቀ ደገፈኝ። አበሻ ያልረገጠው መሬት በምድር ላይ ሊኖር አይችልም። እዚህ ካምፕ እኛ ብቻ ነን። 3 ሴቶች አሉ። ሌሎች 2 ወንዶችም የመጀመሪያ ህንጻ ላይ አሉ። ይገርማል። ሴቶቹ በርበሬና ሽሮ ይዘው ነው የመጡት። ትናንት ወጥ ሰርተው በድርቆሻም ፈርፍረው አበሉን። አንደኛዋማ ቋንጣ ሳይቀር ይዛ መጣለች። አበሻ መሰደዱ ብቻ ሳይሆን ስንቁንም እንኳን መችተዋል። እንዲህ ያወጋን ከተመደብኩበት ቁጥር 38 ክፍል ገባን። ክፍሏ ጠባብ ነበረች። ተደራራቢ 2 አልጋዎች ሲኖራት በተጨማሪ ቀጫጭን 4 ቁም ሳጥኖችና 4 ወንበሮች እንዲሁም አንድ ጠረጴዛ ይዛለች።
ግድግዳው ላይ ባለ 24 ኢንች ቴሌቪዥን ተሰቅሏል። በአንዱ ጥግ ፊሊፕስ ጉርድ ፍሪጅ ይታያል። ለአራት ስደተኞች መኖሪያ የተዘጋጀችው ጠባብ ክፍል እነዚህን ዕቃዎች እንደምንም ማብቃቅታ መያዝ ችላለች። እኔ በተመደብኩበት ክፍል ውስጥ ከብሩክ ሌላ ቀሪዎቹ ሁለት አበሾች ኤርትራውያን ነበሩ። አቤሴሎምና ናምን ይባላሉ። አቤሴሎም ጥሩ አማርኛ ይናገራል። አዲስ አበባ ተወልዶ አስመራ ማደጉን ነገረኝ። ናምን የአስመራ ልጅ ነው። ቁጥብ አይነት ነበር። ብሩክ የድሬዳዋ ልጅ ሲሆን እንደሚጠበቀው እንደ ልቡ የሚናገር ለሁሉም ሰው ጓደኛ መሆን የሚችል ነበር። አልጋዬን እያነጠፉልኝ ሳለ ጥያቄ ቀረበልኝ። በቀጥታ ከኢትዮጵያ መምጣት ነው? የለም፣ ትንሽ ተንከራትቻለሁ። 10 ዓመት። 10 ዓመት? ትቀልዳለህ እንዴ? አልጋዬን አንጥፈው ጨረሱም። ከተደራራቢ አልጋዎች ከታችኛው ላይ መስኮቱ ስር ነበር የደረሰኝ። ሻንጣዬ ውስጥ የነበሩ ቅያሪ ልብሶቼንና መጻሕፍቶቼን ቁም ሳጥን ውስጥ ደረደርኩ። የስደት ባልደረቦቼ በተቻላቸው አቅም ተንከባከቡኝ። ሻይ አፈሉም። ዳቦ ላይ ማልማላታና ቅቤ ቀብተው አበሉኝ። ፖም ተጨመረልኝ። ዳቦን በሻይ ያጣጣምኩ በጥያቄ አጣድፋቸው ገባው። መች መጣችሁ ወደዚህ ካምፕ? ከየት መጣችሁ? ሆላንድ እንዴት ገባችሁ? ምን ያህል ጊዜ እዚህ እንቆያለን? የሆላንድ የመኖሪያ ፈቃድ ማግኘት ከባድ ነው ቀላል? ምን ማድረግ አለብኝ? ምን ማድረግ የለብኝም? የቻሉትን ያህል ምላሽ ሰጡም። ቴራፕል ካምፕ የስደተኞች ጊዜያዊ መቀበያ ካምፕ መሆኑን ነገሩኝ። እዚህ ማስተናገጃ አንድ ስደተኛ 2 ሳምንት ብቻ ይቆያል። በ2 ሳምንት የቴራፕል ቆይታው አሻራ ይሰጣል። ስለ ማንነቱም አጭር ቃለ መጠይቅ ያደርጋል። የሳምባ ነቀርሳ የጤና ምርመራ አለም። የኤችአይቪ ኤድስ ምርመራ የለም። ከዚያም ዋናው ቃለ መጠይቅ ወደሚካሄድበት ወደ ሌላ ካምፕ ይዛወራል። ሊነግሩኝ የቻሉት ባጭሩ ይሄው ነበር። አቤሴሎም እንደዋዛ የተለየ ጥያቄ ጠየቀኝ። ምን ትሰራ ነበር ኢትዮጵያ? ዳቦውን ገምጬ ነበርና መልስ ከመስጠቴ በፊት ከሻዩ ፉት አልኩለት። የጎረስኩትን እስካኝከው ጊዜ አግኝቼ ነበር። ምን ሰራ ነበር ልበል? ጋዜጠኛ ነበርኩ ከማለት ይልቅ መቀለድ መረጥኩ። በግ ሰራ ነበር ስል መለስኩ። በግ ነግድ ነበር ለማለት ነበር የፈለኩት። ብሩክ ወዲያው በጥያቄ መልክ አረመኝ። ምን ማለት ነው? በግ ነጋዴ ወይስ በጋራጅ? አቤሴሎም በጣም ሳቅም። ናምን አልሳቅም። ስሜቱ ባልታወቀ ሁኔታ ባይኑ ሲመረምረኝ ቀለብኩት። አቤሴሎም ምን ነካው? ስቆ እስኪጨርስ ብዙ ጊዜ ወሰደበት። በችግር ጊዜ ሰዎች ጭንቀታቸውን ለማባረር ሲሉ በተገኘው አጋጣሚ ሁሉ ለመደሰት ይጣጣሩ ይሆናል። ከአቤሴሎም ጋር አብሬ እየሳቁ ስተቴን አረምኩ። የበግ ነጋዴ ማለቴ ነው። ከጥቂት ደቂቃዎች በኋላ እንግዲህ ደከመ ይሆናል፣ አረፍ በል ተባልኩ። ልክ ብላችኋል፣ አረፍ ማለት ፈልጋለሁ። አያይሼም አልኩ። ላደረጋችሁልኝ መስተንግዶ በጣም አመሰግናለሁ። እኛም ስንመጣ ሌሎች እንዲሁ ተቀብለውናል። ነገ የሚመጡትን ደግሞ አንተ በተራ ተቀብለ ታረጋጋቸዋለህ። በትክክል መቼም በስደት ሀገር የሀገር ልጅን ማግኘት ፈዋሽ መድኃኒት መሆኑን ዛሬ አየሁ። የቃጅማው ጊዮርጊስ ይመስክር። ወደዚህ ስመጣ ሞራሌ በጎች እንደሸኑበት ሳር ወዳድቆ ነበር። አሁን እናንተን ካገኘው በኋላ በጸደይ ማለዳ እንደተወለደ የበግ ግልገል የመወረቅ ስሜት ነው የተሰማኝ አልኩ። ሶስቱም ሳቁም። እዚህ ላይ ግን በጣም የሳቀው ናምን ነበር። ይህ ዝምተኛ የሚመስል ልጅ ቀልድ ያውቃል ማለት ነው። አልጋዬ ላይ ጋደም አልኩ። ብዙም ሳይቆይ የኳስ ጨዋታው በመጀመሩ የክፍል ባልደረቦቼ ትኩረት ወደ ቴሌቪዥኑ ሆነ። በመካከሉ ከበላይ ተደራቢ አልጋ ላይ የተኛው ብሩክ አንገቱን ወደ ታች ልኮ አናገረኝ። ተኛ እንዴ? የለም እያነበብኩ ነው። ድምጹን ዝቅ አድርጎ በግ ነጋዴ አትመስልም ሲል ተረበኝ። ቀጠለና ነኝ ካልክ ግን መቼስ ምን ይደረጋል?
አያይዞም ስለማነበው መጽሐፍ ጠየቀኝ። የፍቅር መጽሐፍ ነው? ፍቅር? አይ ስለ ፍቅር አይደለም፣ ስለ ጦርነት ነው። እለቱም ረቡዕ ነበር፣ ወርሃ ሰኔ 2010